ያውና ልጁ ሲታይ ግን ሰው አይመስልም። አሁን ይሄ ምን ይወጣለታል? ነጭ ወደዚህ ያምሻል እንዴ? እንደሽት ነው አንቺ ፋራ ተቆሚያለሽ እንዴ? ፋራማ አንቺ ነሽ። ይሄን የመሰለ ልጅ ሊያመልጥሽ። የድህነትን እርከን ጨርሶ የዳዳ ቤት ውስጥ የሚኖር ሰው አመለጠኝ አለመለጠኝ። ከቤቱ ምን አለሽ? ፍቅር ካለ ቆሎም ተቆርጥሞ ይኖራል። ትዳር እንጂ እድር ማቋቋም መሰለሽ እንዴ? ሂጂና ያልኩሽን በይናፋጭ። እሺ በኋላ እንዳይቆጭሽ። አንድ ጥያቄ ልጠይቅህ። ምንድነው? ማይመጣ ሰው የምትጠብቅ ትመስላለህ። አታስቢ፣ ፍቅረኛ እየመጣች ነው። ባትመጣስ? ምን ለማለት ፈልገሽ ነው? እውነቱን ልንገርህ፣ ፍቅረኛዋ ናት የላከችኝ እንዳሳስትህና ሰበብ ፈልጋ ካንተ ጋር ለመለያየት። ምን? ለዛ ነበር ሰሞኑን ጸባይ ተቀያየረው። ቆይ ግን ምንድነው ምክንያቷ? የማለመውን ኑሮ አይሰጠኝም ነው የምትለው። ብቻ ተዋት። አንቺ ለምን ነገርሽ? ስለማትገባት እንዴ? እኔ ግን ለሷ የምትሆንላትን በመሰማው ብቻ ማንነት። ምንድነው እንደዚህ መለጣጣፍ? የፈጠንሽ አልመሰለሽም? ምን ነው አሁን ልጮሂ ነው? ካድከይ ልትይ? ምንም ድራማ አያስፈልግም። እንደምትፈልጊው ተለያይተናል። ሂጂ። አንቺ ካዲ ነገርሽው? አዎ በሽተኛ ናት። ና እንሂድ። ልቀቂኝ። የጣልሽው ሲነሳ አመመሽ። አጠገቤ እንዳደርሽ ነይ እንሂድ። አንቺ ዞር በይ። ጥርግ በሏ። ደህና ሰው ያገኘሽ መስሎሻል? ቅድመ አያቱ የሞቱበት አልጋ ላይ የሚተኛ ገልቱ ነው።